ብዙዎች ይጠይቃሉ፣ እግዚአብሔር ለምን አያናግረኝም? ትክክለኛው ጥያቄ ግን እኛ እየሰማን ነው? ድምፁ ምንድን ነው? ቅዱስ ባይስዮስ እንዲህ ይላል፣ የእግዚአብሔር ድምፅ በጆሮ አይሰማም፣ በንጹሕና ጸጥ ባለ ልብ ውስጥ ነው የሚሰማው። በድምፅ ሳይሆን በዝምታ ነው የሚመጣው። ለምን መስማት አልቻልንም? በጣም ብዙ ድምፅ፣ በጣም ብዙ ሐሳብ። ችላ እንላለን፣ እንነጋገራለን፣ እንቸኩላለን። ግን ዝም ብለን አንቀመጥም። ጥልቅ እንቅፋት፣ ስሜቶች ነፍስን ያጨልማሉ። ልብ ንጹሕ ባልሆነ ጊዜ እግዚአብሔርን ሊረዳው አይችልም። መጀመሪያ ልብን ንጹሕ ማድረግ አለብን። ድምፁ ለስለስ ያለ ነው፣ አያስፈራራም፣ ድራማ የለውም፣ ዝምታ ብቻ እና ለሕሊና ለስላሳ ሹክሹክታ ነው። ባለህበት እርጋ፣ ዝምታ የእግዚአብሔር ቋንቋ ነው። ቅዱስ ይስሐቅ ሶርያዊ ውጣ ካለህበት ተረጋግተ ተቀመጥ፣ ልብ ዝም ይበል። ቁልፉ ቀኑን ለ10 ደቂቃ ብቻ ያለምንም ስልክ ያለምንም ንግግር ጀምር። አስማት አይደለም፣ እምነት ነው። እግዚአብሔር ዝም አይልም፣ ድምፁ ግን በዝምታ ይገኛል። ዛሬ ጀምር። 10 ደቂቃ የጸጥታ ጸሎት ለመስማት እየጠበቀ ነው።